ሮቦት ነው ረሃቦት ነው ሮቦት ይበሉት ረሃቦት የሲም ያስቀመጫ ነው መሰለኝ ሬዲዮንን እንዳዘጋጀው አምሳያ ማዘጋጅ ማለት ሬዲዮ ላይ ሞባይል በምንድን ነው የሚንቀሳቀሰው ቻርጅ ከሌለው እኮ አይሰራም ይሰራል ስለዚህ እነሱን በቻርጅ ያናዘጋጁ አሽንጉሊት ማለት አሽንጉሊት ውስጡ ላይ በቻርጅ የሚንቀሳቀስ አረክ ማለት ሰው ፈጠርክ ማለት አይደለም وعلى كل حال الله سبحانه وتعالى هو الرب المتفرد بالخلق بمفطر ብቸኛ የሆነ ነው لا خالق الا الله كالله ውጪ ማንም ይፈጥር አይችልም والقرآن مملوء بإثبات الخلق لله عز وجل ፍጥረት የሚባል መፍጠር የሚባል ነገር ለአላህ ብቻ በመሆኑ ቁርአን ውስጥ ከላይ እስከ ታች ማጤን ይቻላል ማለት ነው ምናልባት ረሃቦት ተፈጥሮ አዘጋጅቶ የለም ወይ ሰው ልትሉ ይችላልችሁ ረሃቦት ነው የሚባለው ሮቦት ነው ረሃቦት ነው ሮቦት ይበሉት ረሃቦት የሲም ያስቀመጫ ነው መሰለኝ እሱ አገልግሎት አለው ያኛው ምን አገልግሎት አለው ወአላ ኩላ ይሄ ይችላል በምንድን ነው የሚንቀሳቀሰው በቃ የለም ሬዲዮንን እንዳዘጋጀው አምሳያ ማዘጋጅ ማለት ነው ሬዲዮ ላይ ሞባይል በምንድን ነው የሚንቀሳቀሰው ቻርጅ ከሌለው እኮ አይሰራም ይሰራል ስለዚህ እነሱን በቻርጅ ያናዘጋጀው አሽንጉሊት ማለት ነው አሽንጉሊት ውስጡ ላይ በቻርጅ የሚንቀሳቀስ አረክ ማለት ሰው ፈጠርክ ማለት አይደለም ሲጀመር አሽንጉሊቱ ራሱ አላህ ከፈጠራቸው ፍጥረት ውጪ ለየት ያለ ቅርጽ አምጥቶ አይፈጥርም ያውን ልያዩ ነው ያችን ኮብ ያረጉ አይኑ ምን ይመስላል ጆሮ ምን ይመስላል ያን ያረጋሉ ከዛ ግን ልፋታቸው ለምንድን ነው ለታዕጢል الخالق خالق የለም ለማለት ነው የሚለፉት ይሄ ሁሉ ልፋታቸው አላህ የለም ይሄውኛ መፍጠር ችለናል ለማለት ነው የሚተጉት ግን አይሆንላቸው ሃይሃተ ነው የሚሆንላቸው